ደሞ በጣም አምሮብሻል። ይኸውልህ አሁን እኔ እናንተ ያደይና የዴቭ ሚዜዎች ነን። እሺ እኔን ማሽኮርም አይቻልም። ረባክሽ ማን አባቱ ይከለክለኛል? አደይ ግን በጣም ፈርታለች። ዴቭን በጣም ተጨንቋል። ቆይ የዴቭ እናት በጣም ያስፈራል እንዴ? አደይ ፊት አልነግርሽም ብዬ ነው እንጂ እኔ ያልወደድኳትን እኔ ያልመረኳትን ሴት ዴቭ አያገባም ስትል ነበር። የምርህን ነው? ሴትዮዋ ትንሽ ወጣ ያለ ባህሪ ያለባት ብታይ፣ እኔን ራሱ በስራ ሰላም አላለችኝም። ትንሽ ንቀት አለባት። በጣም ከባድ ሰው ነች። እንደ እድሜ አይደለች። ምንም ትሆን ግን ደግሞ አደይን አለመውደድ አይቻልም። እሱን እንኳን እርግጠኛ መሆናች። አይ እኔ በሱ በጣም እርግጠኛ ነኝ። አደይን የማይወድ ሰው ካለ እሱ ጤነኛ ሰው አይደለም ማለት ነው። እስኪ ተመልከታት። ቆይ ምን ይጠላል እንዴ? በይ ዴቭ ስለናቱ ስናወራ እንዳይሰማን። ደግሞ ምን እሺ ነው አንቺ? ምንድነው አደይ እያሰበብሽ እንዲፋ እሺ ያልሽ የምትወጪው? ምግብ እኮ ነው። እርቦኛ እንጀቴ እጥፍ ካለ በኋላ ነው እንደምታምጪልኝ። ምን ያደርግልኛል? የኔ እንጀት እጥፍ ይበልላሽ። ምን አባቴ ላርግ? ስራ በዝቶብኝ እኮ ነው። ወይ ሮማኔ፣ እንደዚህ ስትይኝ እኮ እንጀቴን ብልት ዝፍዝፍ እኮ ነው የምታደርጊኝ። እኔ እናት በልንካሽ በቃ ወይጂ ልልምጣ። አቤት ስሜት ምቀኝ አያስበላ አይበላ። ውይ ማነው? ኧረ መጣሁ። አቤት ዴቭ ቤት ውስጥ ትየሉም እንዴ? ኧረ አሉ። ሮማን አልነገርሻቸውም እንዴ? ልጆቼ እንኳን ደህና መጣችሁ። ማሚ አደይ ማለት እሷ ነው። ፈወቀት እስቲ አደይን የዴቭ እናት ተቀበላትና በሰላም ሰርጋቸው ይደረግ የምትሉ ካላችሁ ከምን ጊዜውም በላይ ይሄን ቪዲዮ ላይክ እያደረጋችሁ ከ500 በላይ አድርጉት። በሌላ መንገድ እንግዲህ አደይ በስተመጨረሻም በዴቭ ሐሳብ ተስማምታ እሷ እንዳለችውም ራሷን አስተካክላና በጣም በአሪፍ ሁኔታ ቀርብ ያለው በምትለው ደረጃ እዛ ቦታ ላይ ተገኝታለች። ነገር ግን ገና እንደተያዩ ነበረ አደይ እውነትም ቅር ያላት ማለት ነው። ምክንያቱ የነበረው እንግዲህ አደይ በራሴ ማንነት ልቀርባት ፈልጋለሁኝ፣ ካልተቀበለችኝም በዛው ልክ አንተ ደግሞ በእኔ የምታፍርብኝ ከሆነ ይሄን አድርጊ ይሄንን ቀይሪ ብለህ እኔን መናገር አልነበረብህም ብላ መንገድ ላይ ተገናኝተው ሲያወሩ ሰምታችኋል። በዚህ ሁኔታ ላይ እንዳጋጣሚ ሆነው ዶክተሩ አብሯቸው ነበረ። ዶክተሩም ደግሞ ለአደይ በማገዝ አዎ እሷን መቀበል ካለባት በማንነቷ እንጂ አሁን ጸጉሯን ስለተስተካከለች ወይንም ደግሞ ልብሷን ስለቀየረች አይደለም፣ እንደዚሁ የምትተማመንባት ከሆነ እንደዚሁ ነው ይዛት መሄድ ያለብህ ብሎ ይነግረዋል። በሰዓቱ ግን ዴቭ በጣም ይናደዳል። ይሄን የሚያደርገው ለእናቱ ባህሪ ተብሎ እንጂ እኔ ባንቺ አፍሬ አይደለም። እናቴ ትንሽ ቁጡና በጣም ስነ ስርዓት የያዘች ወይንም ደግሞ በጣም ጥብቅ ያለች ሴት ስለሆነች ነው ይሄን አድርጊ ምልሽ፣ ለዛሬ ብቻ ነው እንጂ እኔ ሁሌም እንዳለባበስሽ ነው የምወድሽ ይላታል። ታዲያ በስተመጨረሻ ግን ባቡሬና ለሊ አንድ ላይ ሆኑና አደይን ያስማሟታል። አደይን በነገሩ ተስማማና አንድ ላይ እነሱ በመረጡላት ልብስ ለብሳ ወደ ቦታው ተገኝታለች። ከዛ በፊት ግን አደይን ዶክተሩ ሲያገኛት ለብቻዋ እንደሚያወራት እየነገራት እያለ ለቁም ነገር እንደሚፈልጋትና አንድ እስከ ዛሬ ድረስ የደበቃትን ነገር ግልብጥ አድርጎ ሊነግራት ነው። ዶክተሩ ይህንን በመጨረሻ ሰዓት ቢነግራትም ግን እሷ ጋር የሚፈይደው ነገር የለም። ጭንቅላቷ ግን ይረበሻል። እሱ እንደሚወዳት ካወቀችና ምናልባት ዴቭ ለካ እውነቱን ነው ከሱ ራቂና የሆነ ነገር መሃላችሁ ይፈጠራል ብሎ ሲጠረጥር የነበረው የምር ነው ብላ እንድታስብ ነው የሚያደርጋት። በሌላ በኩል የዴቭን እናት ባህሪ ትክክለኛውን ወደ ኋላ መለስ ብለን እንየው። የዴቭ እናት ያደገችው ውጪ ነው።
ታዲያ በዚህ ሁኔታ ላይ አስተዳደጓ ትንሽ ወጣ ያለ ስለሆነ ወደዚህ ሀገር ስትመለስ ሁሉንም ነገር የምታየው ያናደዳታል። ትንሹም ትልቁም ነገር መስተካከል ወዳለበት በስትክክል መስተካከል ይኖርበታል። ለዛም ነበረ ፍቅርንም ላይ ብዙ ነገሮችን ስታይ ነባት እንደነበረው አዲስ የያዘችው ጓደኛ ዱርዬ እንደሆነም ስታውቅ እንዴት ከዚህ ጋር መታየት ይኖርብሻል ብላ እንኳን ተናዳባት ነበረ። ሌላው ሮሚ ላይ ነበረ። ሮሚም ቢሆን ልክ እንደ ሰራተኛ ስታያትና ሰራተኛ በጣም እንደምትንቅ በዚህ ሁኔታ ላይ አይተናል። ነገር ግን ያው ፍቅር ከዛ በፊት እንደነገረቻት የሚያገባት ልጅ ወይንም ደግሞ ዴቭ የሚያገባት አደይ ተብየዋ ሰራተኛ እኛው ቤት ስትሰራ ነበረ፣ በዛ ነው የተዋወቁት ብላ ቀድማ ሹክ ብላታለች። ታዲያ የዴቭ እናት በዚህ ሁኔታ ላይ አልጋ ቤቷ ላይ ቁጭ ብላ ስታወራ በስልክ እንደሰማቿት ከሆነ አንዲትን ሴት ወደዛ ቤት ውስጥ እየጠራች ነው። ሳይረፍድብሽ ነይና ነገሩን እዚህ እናስተካክለዋለን እያለቻት ያለችው ምናልባት እሱ ዴቭ እሷን እንዲመርጥ ነው ከአደይ ይልቅ እያደረገች ያለችው። በዚህ ሁኔታ ላይ ቀድማ ዴቭን አደይን ላትቀበላት ትችላለች ማለት ነው። በዚህ ሁኔታ ላይ ባቡር የሚያስፈራውን ነገር ለለሊ ይነግራታል። ለሊም በሰዓቱ ይሄ በጣም ከባድ ነገር ቢሆንም ግን ለሊ አደይን እኮ የሚያክላት የለችም፣ ቆንጆም ስለሆነች ትመርጣታለች፣ ምንም ያክል እንኳን ባህሪዋ የከፋ ቢሆንም ይሄን ነበር ያሉት። በሌላ በኩል አሹና ሮሚም ሊታረቁበት የሚችሉበት መንገድ እየተመለሰላቸው መጥቷል። ታዲያ እሷ መግባባት እየፈለገች ነበር ምግብም እያመጣች ስትሰጠው የነበረው። ሌላኛው ደግሞ ቤዛ ታስራብኛለች እያለ ወንድሟ እየጮኸ ባለበት ሰዓት ላይ ዶክተሩን ለመጨረሻ ጊዜ አግኝቶ ሲያናገረው ሰምታችኋል። ዶክተሩን ረጋ ብሎ የኋላ ታሪኩንም ይናገራል። ቤዛ ለምን ክፉ እንደሆነችና እዛ በልጅነታቸው እያሉ እናታቸው እንደሞተችም ጭምር የሞተችበት ምክንያት አንድ ትልቅ ችግር ተፈጥሮ ብዙ ሰው እኛም መርዳት ባለበት ሰዓት ላይ ሳይረዳን ይቀርና በዛ ምክንያት ነበር የሞተችው። በእርግጥ ከዛ በኋላ ነበር እሷም ክፉ የሆነችው። እኔም በዚህ ሁኔታ ላይ ከሷ ውጪ ማንም እዚህ ምድር ላይ የለኝም። አሁን ልታደርግልኝ የምትችለው አንድ ነገር አለ። እሷም በይቅርታ ፍታልኝና ድጋሚ እዚህ ሰፈር ውስጥ እኛን አታየንም። እኛም የምንቀየርበትን መንገድ እየፈለግን ከዚህ ሀገር የምንወጣ ይሆናል። ቤዛ ያለችኝ ብቸኛዋ ልጅ ናት። እናቴ ከሞተች በኋላ ከሷ ውጪ ማንንም ወደ ራሴ ማቅረብ አልፈልግም እና አንተ ይቅርታ ካደረክልኝ ወይንም ይቅርታ ካደረክላት እሷ ባመክሮ ትፈታለች ብሎ እየለመነው ነበረ። ዶክተሩ ግን ይሄን ሁሉ ከሰማ በኋላ በጣም ቢያዝንላቸውም ግን እሷን ማስፈታት እንደማይችል ነግሮት ከዛ ቦታ ጥሎት ይሄዳል ማለት ነው። ይሄኔ ነበር እሱም ብቻውን እያዘነ ሌላኛው መንገድ እስካላገኘ ድረስ በጣም ተስፋ ቆርጦ ቁጭ ብሏል። የቤዛ ወንድም የመጀመሪያ ተግባሩ የነበረው ያንን ሰነድ ሙሉ ለሙሉ ከለሊ ስር ወስዶ በግድ እንዲያስፈቱለት ነበረ። ያም ሳይሳካለት ቀርቷል። የሚወዳት ልጅ ፍቅር እንኳን እንደ ከዳቸው አድርጎ ነው የሚያስበው። እሷ ጋር ያስቀመጠውን በአደራ ሰነዱን እሷም ወስዳ ለሌላ ሰው አሳልፋብኝ ሰጥተዋለች በሚል ሁኔታ ላይ እሷንም ደግሞ በክፉ ተጣልቷት በጥፊ መቷት ከዛ ቤት ሲወጣ አይታችኋል። የዴቭ እናት ምናልባት አደይን ባትቀበላቸውስ ምን የሚፈጠር ይመስላችኋል? የመጀመሪያው ነገር አደይ በጣም ሆኖ ነው የምትናደደው። እሷ ላይ ብቻ ሳይሆን ዴቭ ላይም በደንብ አድርጋ ትናደድበታለች። ቤተሰቦች እኔን ካላከበሩኝ አንተ ምንም አትሰራልኝም ብላ ንዴቷን ሁላ እሱ ላይ የምትወጣ ይሆናል። ሌሎችም በጣም ይደነግጣሉ። ምናልባት ከዛ ቀደም ግን አሁን ቁጭ እንዳለች እሷ እንኳን አደይ ቁጭ ሳትል ነበረ ምንም ሳታናግራት ቁጭ ያለችው። ከዛ የመጀመሪያው ጥያቄንም ጠይቀውናል። ብዙ ጥያቄዎችን ከጠየቀች በኋላ ነገሩ ውሳኔዋን ልታስተላልፍ ትችላለች። ግን ከጥያቄዎቿ መሃል ውስጥ ማለትም የዴቭ እናት አደይን የምትጠይቃት ከጥያቄዎቹ መሃል ውስጥ አንደኛው የሚሆነው ከዚህ በፊት እዚህ ቤት ውስጥ ሰራተኛ ነበርሽ ወይ የሚለውን ጥያቄ ትጠይቃታለች። ያንን ስትጠይቃት ምናልባት ዴቭና ሌሎቹ ሊሸፋፍኑላት ይሞክሩ ይሆናል። አይ እዚህ ቤት ውስጥ ሰራተኝነት ሰርታ አታውቅም ብላ፣ ወይ ደግሞ ምናልባት እዛም የፍቅር እናት እሷም እንደዛው ልትዋሽ ትችላለች። ነገር ግን ዴቭ ይሄንን ነገር በስማማበትም ግን አደይ ራሱ እውነቱን ነው የምትናገረው በዛ ሰዓት ላይ። አዎ እዚህ ቤት ውስጥ ሰራተኛ ነበርኩኝ፣ ያላንቺ ችግር ይፈጥርብሻል ወይ ብላ ድጋሚ ጥያቄዋን የምትጠይቅ ይሆናል። ዴቭ ይሄንን ነገር እንግዲህ ባይወደውም አደይ በዚህ መልኩ ነው ነገሩን የምታደርገው ማለት ነው። በትክክለኛ ማንነቴ የምትወደኝ ከሆነ ትወደኛለች፣ አሊያም ግን እየዋሸውኝ የሱ ሚስት ልሆን አልችልም ብላ ነው በራሷ ቆራጥነትም ይሄን የምታደርገው። እናንተ በአደይ ሐሳብ ትስማማላችሁ ወይ? አዎ እንስማማለን የምትሉ ካላችሁ የራሳችሁን ሐሳብ ኮሜንት ላይ አስቀምጡልኝ። በዚህ ሁኔታ ላይ ውሳኔው እንግዲህ እምቢ ከሆነ የሷ መልስ ዴቭ
ድጋሚ የሚለምናት እኔ እናቴን ለማስፈቀድ እንጂ አንቺ እንዳልሽው የአንቺን ቤተሰቦች ባይፈቅዱ እኔና አንቺ ለብቻችን መጋባት እንችላለን ብሎ ጥያቄውን ያቀርብላታል። ነገር ግን እሷ በዚህ መልኩ አትቀበለውም። ያንተ ቤተሰቦች አልወደዱኝም፣ እኔ ደግሞ እየተሳቀቅኩኝ መኖር አልፈልግም፣ ሌላ መፍትሄ መፈለግ ይኖርብናል ብላ አሁንም ቢሆን ሰርጉ ሊራዘም ይችላል ማለት ነው። በሌላ በኩል ዶክተሩ በዚህ ሁኔታ ላይ ደስ ይለዋል። ሁለቱ አልተጋቡም ወይንም ደግሞ የዴቭ እናት አልፈቀደችላትም የሚለውን ዜና ከሰማ በኋላ እሱም በራሱ በኩል የሚያደርገውን ሙከራዎች ማድረግ ይጀምራል ማለት ነው። ዶክተሩ በነገራችን ላይ ትንሽ ሹክ ያለው ለዳይመንድ ነበረ። ዳይመንድ ትክክለኛ ስሙ ባይነገረውም ግን ዶክተሩ አፍቅሮ እየተሰቃየ ያለው በአደይ ጉዳይ ነው ብሎ ጠርጥሮ ለኪንጎ ይነግረዋል ማለት ነው። ኪንጎ ደግሞ እስካልሰማህ ድረስ እንዴት በዚህ መልኩ የሱን ነገር ትጠረጥራለህ? ምናልባት እኮ እሱ ያፈቀራት ሌላ ሰው ሊሆን ይችላል፣ እባክተው ይለዋል። ዳይመንድ ግን እኔ እርግጠኛ ሆኛለሁ ከሷ ጋር ተመሳሳይ የሆነ ነገር ነበረ ሲነግረኝ የነበረው። ታዲያ በዚህ ሁኔታ ላይ ነገሮች እንዳለ በጣም ከባድ ናቸው ማለት ነው። ይሄኔ ግን ምናልባት ከሁለቱ አፍ አምልጦ ሌላ ሰው ጋር የሚገባ ከሆነ በአደባባይ ዴቭም ሆነ አደይም የሚሰሙ ይሆናል ማለት ነው። ዶክተሩ ያው አደይን እንደሚወዳት ያኔ ደግሞ ድራማው የተለየ አቅጣጫ የሚይዝ ይሆናል። እናንተ ምን ታስባላችሁ በዚህ ደረጃ? በቀጣዩ ክፍሎች ላይ ሙሉ ትረካውን ወይንም ሙሉ ድራማውን እንድለቅላችሁ እናንተ ይህንን ቻናል ሰብስክራይብ አድርጋችሁ የደውል ምልክቷን መጫናችሁን አትርሱ። ቀደም ብሎ በኮሚኒቲ ፖስት የሚደርሳችሁ ይሆናል። መልካም ጊዜ